የጉራጌ ሴት በጣም ሲበዛ ሙያተኛ ናት። ሙያ ያላቸውና ትጉ ሰራተኞች ናቸው። ድካም አያውቁ እና ስትፈጭ ምግብ ስታዘጋጅ ከዋለች በኋላ መጁን አታስቀምጠውም። ቤት አጥባ ወሉላ ፀሐይ ታስሞቃለች ለሚቀጥለው ስራ እንዲዘጋጅ ማለት ነው። ይሄ እናንተ ባህል ነው። እና አንድ ጊዜ ፀሐይ ስትሞቅ የቆየች መጅ ወደ ቤት ስትገባ ለወፍጮዋ ለድንጋይ ለእናቷ ጉዳችን ፈላ መከራ ሊመጣብን ነው አለች። ምንድነው መከራው ብላ ወፍጮ ስትጠይቅ በውጭ ያልታሸ ሊፈጭ የተዘጋጀ 4 ኩንታል ገብስ አለ፣ ይሄን ሊያስፈጩን ነው ጉዳችን ፈላ አለቻት። እና እናቷ ወፍጮ አታማሪ አታልቅሺ፣ ለእና ላንቺ ማማረር ማልቀስ አያዋጣንም፣ መደመር ነው የሚያዋጣ። እንኳን 4 ኩንታል 400 ቢያመጡ እንፈጫለን። አንድ ከሆናችሁ ትሻገራላችሁ፣ አንድ ከሆናችሁ ታሸንፋላችሁ። ደቡብን በጣጥሰን ወልቂጤን በጣጥሰን ትንሽ ቆይተን ጉብሬን በጣጥሰን ተበጣጥሰን እኮ አለቅን እኛ። አሁን ባለው ዘመን መንገድ ሰፍቶ አየር ሰፍቶ መኪና በዝቶ ጠቦታል። ሰው ምን ፈልገው ከዚህ ካይሮ ሰው ሄዶ ደርሶ እንዲመጣ፣ ሰው ሞቃዲሾ የዋለ ቅዳሜና እሑድ ውሎ እንዲመጣ ሐሳቡ እኮ እንደሱ ነው። ውጡ ከዚህ ከትናንሽ ነገር። ትናንሽ ነገር ደግሞ ለጉራጌ የሆነው መቀመጥ እኮ አይችልም። ጉራጌ ስራ ካለ አሁን